ሰላም የቲክቶክ ጓደኞቼ እንዴናችሁ? ሰላም ናችሁ? የኤሌክትሪክ ብሩሽ ለሽንት ቤታችን ማጽጃ፣ ለገንዳ፣ ለእጅ መታጠቢያ፣ ለምድጃ፣ ለመስታወት 6 ብሩሽ ያለው ያልኳችሁ የስፋቱ እና ጥንካሬው አሁን በዚህ በኩል ያስኩት ሁለቱ በፊት የነበረኝ ነው እና ብሩሹ በጣም ልምስሙስ ያለ ነው። በቃ አያጸዳም እና በጣም የወደድኩት ፕሮዳክት ነው። ማጎንበስ ቀረ እና ከነቀላችሁ በኋላም የሆነ ንቅልቅል አድርጋችሁ ማስቀመጥ ትችላላችሁ፣ መስቀል ትችላላችሁ። ሳሙናውን እንዴት እንደምታስቀምጡ አሳይቻችኋለሁ። የምር በጣም ነው የሚያጸዳው። በጣም ነው የወደድኩት። ቤተሰቦቼ አያምልጣችሁ ይሄ እቃ። አብዛኛው ቦታ ሲተዋወቅ ያየሁት ይሄ ትንሹ ብሩሽ ነው። ትንሹ ብሩሽ ምንም አያጸዳም። ይሄ ብዙ ሰው አላስተዋወቀውም፣ ግን በጣም ጠንካራ ብሩሽ በቃ ልነግራችሁ አልችልም። በጣም ነው የወደድኩት። በጣም አሪፍ ያጸዳል። ማሽኑም ደግሞ ባትሪው ቶሎ አያልቅም። እኔ እነሱ ሲልኩልኝ ቻርጀር ያደረጉት ነው። እስካሁን አላደረኩትም። እዚህ ጋር ደግሞ ብሩሽ መቀየር ስትፈልጉ ሰፊው ለሰፋ ላለ ቦታ፣ ይሄ ደግሞ አነስ ያሉት ደግሞ ጥጉ ላይ እጅ መታጠቢያው ላይ ይሄ መክፈቻው ጋር ውስጡን ገብቶ በደንብ እንዲያጸዳው የሚሆን ብሩሽ ነው። በጣም ወድጀዋለሁ። ከወደዳችሁት ከቪዲዮ በታች ሊንኩን ታገኛላችሁ፣ መግዛት ትችላላችሁ። እዚህ እጅ መታጠቢያው ላይ ስታጥቡ ደግሞ በትንሿ እንትሩን ነቅላችሁ ሙሉ ለሙሉ ማጽዳት ትችላላችሁ። በጣም ወድጀዋለሁ። ሊንኩን ከቪዲዮ በታች ታገኙታላችሁ ቤተሰብ።